አቋጫሪዋን የሚስትን እህት ስትበቀል ማለት ነው። እድል ስታገኝ የመበቀል እድል ስታገኝ ዶክተር አማቼ ነው የሚሆነው። አሙቲ ምንድነው ነገር ጣላችሁ? እሺ እንዴ ነው ሰላም ዶኪ የምትየው ረባባዋ ቀረ። ምን ይራው ቀረ? እርግዝና ማለት እኮ ነው። ምን ይባላል? ለጋሽስ ለማማስ ምንድነው የሚባለው? የተከበረ ቤተሰብ ልጅ እኮ ነሽ። የንጉስ ዘር እኮ ነሽ። እኔ ያለው አታስቡ አይደል? ጋናችሁ ይደብቅ አረጋው። አንዴ አማችሽ እኮ በቃ ይመረመራል። እውነት ከሆነ በቃ የሆነ ነገር እናደርጋለን። እሺ ዶኪ እሺ ዳልቱን ዶኪ እንኳን ደስ አላችሁ። የአንድ ወር ነፍሰ ጡር ነች ዶክ። እሷ ተማሪ እኔ ተማሪ የሆነ ነገር አድርግልን እባክህ ዶክ። ታዲያ ተማሪ ማር እንጂ የተኛ እኮ አልተባለም እንዴ? ደግሞ መንታ ነው ዳዳዳዳ ራምቦ ሸዋዚንገራ በአንዴ ከ10 በላይ እንቁላል ነው የምትሰብሪው አይደል? ማማና ባባ ምን ተብሎ ነው የሚነገራቸው? በጣም እኮ ነው የሚያስፈራው። በጣም ያሳፍራል እኮ። እኔ ራሴ ደውዬ እነግራቸዋለሁ። እኔ አቃጥራለሁ። አገኘሁሽ። ስሚ አንቺ ቁሪንት እቺ ጋር ለፍሬንድ እህቷን ከኔ ለመለየት ያልፈነቀለችው ድንጋይ የለም። ስታርቲንግ ፍሮም ሽምግልና ደይ እኔ ስታሽጓጠጥ ነበር። የሰው ባል ወርቅ ይልካል፣ ያንቺ ባል ግን ጋቢ ላካረለ ብላ አንድ በል የሰርጋችለት ሁለተኛውን ሽሙጥ ብቻ ስማልኝ። አስጨፋሪዎቹ አቧራው ጨሰ እያሉ ሲያስጨፍሩ አይመስለኝም የሙሽራው ብብት ነው ብላ ሌላ ትችት እኔ ላይ ታዲያ አንቺ ገበና ልደብቅ ዶኪ አንድ ወር አልሞላውም። ማስረድ ይባላል ማስረድ። እንደዚህ አይነት የርኩሰት ተግባር ተካፋይ አልሆንም እኔ። ፈጣሪ የሰጠውን ፈጣሪ ራሱ መንሳት የሚችለው አንተ የዘመኑ ልጅ ከተኛችሁ እኮ ይረገዛል እኮ ከተኛችሁ ይረገዛል። ታዲያ ታስረዱታላችሁ። እናንተ ደስ የሚለው ቤተሰብ አያውቀውም። መዋረዳችሁ ነው ቤተሰብ አዋረዱ። ወይኔ አንቺ ነው ገኞች ምንድነው ጋሺ ሄሎ እሙቲ እኮ እኔ ጋር መጣ ጋሼ አረገዝኩ እኮ ነው የምትለው